እኛ ሀገር ላይ አስተሳሰብ በጣም ሀሳቢነት ወይ ደግሞ የሆነ ነገር አመለካከት ላይ መቆም ምናምን ነገር በጣም ዋዛ ነው። ለዛም ይሆናል አንዳንድ እንትኖች ላይ እኔ አሁን ዝም ማለት ይሻለኛል። ብዙ ነገሮች ላይ ለማውራት ክፍት አይደሉም አብዛኛው መንጋም ስለሆነ ትንሽ ከባድ ነው። የሆነ የተለየ አስተሳሰብ እናንተ የምታራምዱ ከሆነ በጣም እናንተን የሆነ አለ አይደለ ጭራቅ አድርገው ይስሏችኋል። ወይ ደግሞ የሆነ የማያምን ጨካኝ አድርገው ይስሏችኋል ምናምን እና ብቻ ከባድ ነው። አንዳንድ አስተሳሰቦች ላይ ሰው የፈለገውን ማሰብ ይችላል እስካመነበት እና እዛ ነገር ላይ እውቀቱ እስካለው ድረስ ማለት ነው። እዛ ነገር ላይ እውቀቱ ካለበት መወያየት ይቻላል። እንደዚህ 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 በሀሳብ መወያየት እንጂ ይሄ የሆነ ያን ሰው ማጥላላት እና ከዛ በኋላ እዛ ሰው ላይ ጮሁ ምናምን ማስበርገግ ከዛ ሌሎች ሰዎችን እንትን እንዲሉት ምናምን እንትና እኮ እንደዚህ ነው የሚያስበው ምናምን ብሎ ለማስበርገግ መሞከር በጣም በቃ ይሄ አለ አይደለ ከእኛ አስተሳሰብ ውጭ ከእኛ ማንነት ውጭ ላለ ሰው ይሄ ሀሳብ አናከብር የሀሳብ ሰዎች አይደለንም። በአንድ አይምሮ የምንጓዝ ሰዎች ነን። አንድ ሀሳብ ያለን ወይ ደግሞ አንድ ሩል የምናደርገው ሰው አለ እና እሱ ሰው አይሳሳትም። ሙሉ ለሙሉ ነው የምንቀበለው ይሄ ነው። ለዛ ነው አንዳንድ እንትኖቻችን በጣም ይሄ አግሬሲቭ የሆነው ጨካኝ የሆነው ምናምን ለዛ ይመስለኛል ማሰብ አልተሰጠንም። አንድ ሰው ብቻ እንዲያስብልን ትተናል። እንደ መንጋ መሆን የለብንም ብዬ አስባለሁ። ብቻ እኔ እንጃ ከባድ ነው።